ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ ደግሞ አዲስ አፕሊኬሽን ይዤላችሁ መጥቻለሁ። በዚህም አፕሊኬሽን ላይ ኦልሞስት ገና ከመግባቴ 200,000 ቢንስ አግኝቼበታለሁ ማለት ነው። እንዴት እንዳገኘሁኝ የማሳያችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁኝ ተከታተሉ። እዚህ አፕሊኬሽን ላይ ምንድነው ልዩ የሚያደርገው? ለወንድም ለሴትም እኩል የሚከፍል አፕሊኬሽን ነው። ከኢንቪቴሽን ውጪ ተጨማሪ የተለያዩ አይነት ታስኮች ያሉት አፕሊኬሽን ነው ማለት ነው። ቪዲዮን ስጀምሩ ላይክ በማድረግ እንዲሁም ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ከኛ ጋር ቤተሰብ ይሁኑ። እንደዚህ አይነት አዳዲስ አፕሊኬሽኖች ሲመጡ መረጃ የማቀርብላችሁ ስለሆነ ኖቲፊኬሽን እንዲገባላችሁ ኦል የሚለውን ተነኩታላችሁ ማለት ነው። ኔክስት የሚሆነው ጥያቄያችሁ አፕሊኬሽኑን እንዴት እናገኘዋለን እንደሚሆን አልጠራጠርም። የአፕሊኬሽኑን ሊንክ የታገኙታላችሁ እዚህ ዩቲዩብ ኮመንት ሴክሽን ወይም ደግሞ ቴሌግራም ላይ ትሄዱና በዚህ መሰረት ኤፍሬም ቲዩብ ብላችሁ ሰርች ታደርጋላችሁ። እዚህ ጋር እንደምትመለከቱት 87 ሰብስክራይብ ያለው ቻናል አለ ማለት ነው። እሱ ላይ ትገባላችሁ፣ ጆይን ታደርጋላችሁ ማለት ነው። ከታች መጨረሻ ላይ ሊንኩን አስቀምጬላችኋለሁ ማለት ነው። ቀጥታ ወደ ዛሬ ስቴፓችን ስንገባ ሊንኩን ትነኩታላችሁ ማለት ነው። ሊንኩን ስትነኩት በዚህ መሰረት ያመጣላችኋል ማለት ነው። ጆይን ናው የሚለውን ትነኩታላችሁ ማለት ነው። ጆይን ናው የሚለውን ስትነኩት እንደዚህ የሚያመጣባችሁ ከሆነ እዚች ጋር ያለችዋን 3 ነጠብጣብ ምልክቱን ትነኩታላችሁ ማለት ነው። እዚህ ጋር ኦፕን ኢን የሚል አለ። እዛ ኦፕን ኢን የሚለውን ትነኩትና እዚህ ጋር ራይት ታደርጉታላችሁ። ኮንቲኒው ስትሉት ቀጥታ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ኢንስታል ታደርጉታላችሁ። ኢንስታል ካደረጋችሁት በኋላ በዚህ መሰረት ኦፕን ሚል ያመጣላችኋል። ኦፕን ሚለውን ትነኩታላችሁ። ኦፕን ሚለውን ከነካችሁት በኋላ በዚህ መሰረት አፕሊኬሽኑን ያመጣላችኋል። ኔክስት የሚሆነው የእናንተን ኢሜይል ትመርጣላችሁ። ከዛ በኢሜይላችሁ ትከፍታላችሁ ማለት ነው። ሳይን ኢን ዊዝ ኢሜይል የሚለውን ጉግል የሚለውን ትነካላችሁ ማለት ነው። አንዱን ትመርጣላችሁ ማለት ነው። እቺን ትነኩትና ትከፍታላችሁ ማለት ነው። አዲስ ስከፍቱ በዚህ መሰረት ያመጣላችኋል ማለት ነው። እዚህ ጋር ስም እናስገባለን ማለት ነው። ስም እናስገባለን። የእናንተን ስም ታስገባላችሁ። ከዛ እዚች ጋር ኤጅ ታስገባላችሁ። ለምሳሌ ኤጅ እንደዚህ እናርገው። ዋንዴ አንዱን ታረጉታላችሁ። ከዛ ሜል ነው ፊሜል የሚለውን ታረጋላችሁ። በፊሜል እኛ እንከፍታለን ማለት ነው። ኔክስት እንለዋለን። ከዛ ደን የሚለውን ትነኩታላችሁ ማለት ነው። ከዛ በዚህ መሰረት አፕሊኬሽኑን ከፍታችኋል ማለት ነው። እዚህ ጋር እንደምትመለከቱት ፎሎ የሚል አለ። ፎሎ ያረጋችኋቸውን ሰዎች ታገኛላችሁ። እዚህ ጋር ደግሞ ፓርቲ የሚል አለ። ፓርቲ ላይ የተቀመጡት ሰዎችን የምታገኙበት ነው። እዚህ ጋር እንደምትመለከቱት ቫይራል ላይ ኢትዮጵያውያኖች አሉ ማለት ነው። ኢትዮጵያውያኖችም ገብተው እየሰሩበት ያለ አፕሊኬሽን ነው ማለት ነው። እዚህ ጋር ደግሞ እንደምትመለከቱት ላይቭ አለው ማለት ነው። ላይቭ የገቡ ሰዎች ናቸው። እዚህ ጋር ላይቭ የሚቀመጡ ሰዎች ነው ማለት ነው። ወደ ሌላው ስቴፓችን ስናልፍ ደግሞ እዚች ጋር ሚ ነው ላይቭ አለ። ከዛ በኋላ እዚህ ጋር ኮሚኒቲ የሚለው ፖስት የምታደርጉበት ነገር ነው ማለት ነው። የምትፈልጉትን ነገር የምትለጥፉበት ነው ማለት ነው። እዚች ጋር ደግሞ ቻት አለ። ከሰዎች ጋር ቻት የምታደርጉበት ነው። ዋናው ደግሞ እዚህ ጋር ሚ አለ። የአካውንታችሁን ሙሉ የምታንቀሳቀሱበት ቦታ ማለት ነው። ቀጥታ ወደ ስቴፓችን ስንገባ የምታደርጉት ነገር ሆስት የሚል አለ። እዚች ጋር ሆስት የሚለውን ትነኩታላችሁ ማለት ነው። ሆስት የሚለውን ከነካችሁት በኋላ እዚች ጋር እንደምትመለከቱት ይህ አካውንት ቬሪፋይድ አልሆነም ማለት ነው። ከዛ አንቬሪፋይድ ይላል። አንቬሪፋይድ የሚለውን ስትነኩት በዚህ መሰረት ቬሪፋይ አድርግ የሚል ይመጣላችኋል ማለት ነው። ቬሪፋይ ለማድረግ እዚች ጋር አግሪ ኤንድ ቬሪፋይ የሚለውን ተነኩታላችሁ ማለት ነው። ቬሪፋይ ካደረጋችሁ በኋላ በዚህ መሰረት ያመጣላችኋል። 30 ደቂቃ ከጠበቃችሁ በኋላ ቬሪፋዩን ይቀበላችኋል ማለት ነው። ቬሪፋይ ሲሆንላችሁ በዚህ መሰረት ቬሪፋይድ ይላችኋል ማለት ነው። ኔክስት የሚሆነው ታስካችንን እንዴት መስራት እንችላለን ወደሚለው ነው። እዚች ጋር የምትመለከቱትን ታስክ የሚለውን ትነኩታላችሁ ማለት ነው። የመጀመሪያው የሚሆነው ኒው ካመር ወይም ደግሞ ለአዲስ ገቢ የሚል ታስክ አለው ማለት ነው።
ያ ማለት ለ7 ቀን ማለት ነው። እዚህ ጋር እንደምትመለከቱት 120 ደቂቃ ያ ማለት 2 ሰዓት ስትቀመጡ የሚሰጣችሁ ሪዋርድ አለች ማለት ነው። ያቺ የጊፍት ካርድ ነች የሚሰጣችሁ ማለት ነው። ያንን ወደ ጋምብል በማድረግ ወደ ኮይን ይቀይርላችኋል ማለት ነው። ያን ኮይን ደግሞ ኤክስቼንጅ በማድረግ ወደ ቢንሳችሁ ማስገባት ትችላላችሁ ማለት ነው። ኔክስት የሚሆነው ዴይሊ ወደሚለው እንገባለን ማለት ነው። ዴይሊ ላይ ደግሞ እንደምትመለከቱት 30 ደቂቃ ስትቀመጡ ሪዋርድ አለው እያለ እየጨመረ ይሄዳል ማለት ነው። ስትቀመጡና እዚች ጋር እንደምትመለከቱት ሪዋርድ ላኪ ጊፍቶችን ስታገኙ የሚሰጣችሁ ሪዋርድ አለው። ከታች እንደምትመለከቱት ደግሞ ኢንቫይት ስታደርጉ እስከ $199 ታገኛላችሁ ማለት ነው። እሱን ደግሞ እዛ ፕሮፋይላችሁ ጋር በመሄድ ነው አሳያችኋለሁ ማለት ነው። ኔክስት የሚሆነው ደግሞ ላይቭ ነው። እዚህ ጋር እንደምትመለከቱት ደግሞ ሶሎ ላይቭ ማለት ያው ላይቭ ነው ማለት ነው። ላይቭ ስትቀመጡ 1000 ይሰጣችኋል ማለት ነው። 1000 የሚሰጣችሁ ግን ሌቭል 0 ላይ ስትሆኑ ነው። እዚህ ጋር እንደምትመለከቱት ሌቭል 0 ላይ ነው። ሌቭል 1 ላይ ስታልፉ ደግሞ 1500 ይሰጣችኋል ማለት ነው። ሌቭል 2 እየጨመረ 2000 4000 ይሰጣችኋል ማለት ነው። ስር እያለ እየጨመረ ይሄዳል ማለት ነው። እስከ ሌቭል 8 ስትደርሱ 35,000 3 ጊዜ የምታገኙበት እድልን አዘጋጅቷል ማለት ነው። ብዙ አይነት የምትሰሩበት አይነት ስራዎች አሉ። እንደ ሌሎቹ አፕሊኬሽን ኢንቪቴሽን ብቻ የሚሰራበት አይደለም። ብዙ አይነት ሪዋርዶች አሉ። ጀምሩ፣ በደንብ ትጠቀሙበታላችሁ። በደንብ የምታገኙበት አፕሊኬሽን ነው ከኢንቪቴሽን ውጪ ማለት ነው። ባክ እንላለን። ኔክስት የሚሆነው እንዴት ኢንቫይት ማድረግ እንችላለን። ኢንቫይት የሚለውን ትነኩታላችሁ ማለት ነው። ኢንቫይት የሚለውን ከነካችሁት በኋላ የኢንቪቴሽን ሩሎች አሉት ማለት ነው። ኢንቪቴሽን ብዙ አይነት የሚሰጣችሁ እዚህ ጋር እንደምትመለከቱት ኢንቫይት ስታደርጉ እስከ $199 ይሰጣችኋል ያልኳችሁ ይሄኛውን ነው ማለት ነው። ብዙ አይነት ሪዋርዶች አሉት። ኢንቫይት ያደረጋችሁት ሰው 1000፣ 5000፣ 69000 እያለ ብዙ የሚሰጣችሁ አይነት ሪዋርዶች አሉ። ይሄኛውን ሰዓት እንዳንገድል እናንተ አንበቧቸው። ይሄን ያህል ኮሚሽን ይሰጣችኋል ማለት ነው። ኢንቫይት ያደረጋችኋቸውን ሰዎች ሪዋርድ ሲገባላችሁ እዚህ ጋር ያለውን መታችሁ ክሌም ትሉታላችሁ ማለት ነው። ኮሚሽን ሲኖራችሁ ማለት ነው እዚህ ጋር መታችሁ ክሌም የምትሉት እና ኢንቫይት ያደረግናቸውን ሰዎች እንዴት ነው የምናገኘው የሚለው ደግሞ እዚህ ጋር ማይ ኢንቫይትስ የሚለውን ትነኩታላችሁ ማለት ነው። እዚች ጋር እያንዳንዳቸውን ያስቀምጥላችኋል። እናንተ ምንድነው ኢንቫይት ለማድረግ እዚች ጋር ኢንቫይት ነው የሚለውን ትነኩታላችሁ ማለት ነው። ከዛ ኢንቫይት ነው የሚለውን ስትነኩት ብዙ አይነት አማራጮች ያመጣላችኋል ማለት ነው። እናንተ ጋር ከላይ ያለውን ወይም $199 የሚለውን ነክታችሁ አንዱን ሼር በማድረግ ኢንቫይት ማድረግ ትችላላችሁ ማለት ነው። ባክ የሚለውን ከነካም በኋላ ኔክስት የሚሆነው አክቲቪቲ የሚል ነው ማለት ነው። አክቲቪቲ ላይ ብዙ አይነት የምትሳተፉባቸው እድሎች አሉ ማለት ነው። ፎሎ በማድረግ የተለያዩ ላኪ ጊፍቶችን በማግኘት እንደገና ራንኪንግ አለ። ራንኪ ላይ በመውጣት ምናምን ነው እና ሌላው ነገር ዋነኛው ነገር ደግሞ ለሁላችንም የተዘጋጀ እድል ስታር ሆስት የሚባለው ነው ማለት ነው። በስታር ሆስት እዚህ ጋር እንደምትመለከቱት በአንድ ቀን $7.5 ማግኘት ትችላላችሁ ማለት ነው። በስታር ሆስት ማለት ነው። ስታር ሆስት ለመሆን ምንድን ነው የሚያስፈልገውን የሚሉትን ነገሮች ደግሞ ባክ አድርገን ምናየው ይሆናል ማለት ነው። ባክ እናደርጋለን። እዚህ ጋር ሆስት የሚለውን ትነኩታላችሁ ማለት ነው። ሆስት የሚለውን ከነካችሁት በኋላ እዚህ ጋር ስታር ቬሪፊኬሽን የሚል አለ። እዚህ ጋር ትነኩታላችሁ ማለት ነው። ለዚህ የሚያስፈልጋችሁ ምንድን ነው? ለምሳሌ መዝሙር ሊሆን ይችላል፣ ዘፈን ሊሆን ይችላል። ያላችሁን ታለንት ቲክታክ ላይ እንደምታዩት ታለንቶችን ማቅረብና ላይቭ መቀመጥ ማለት ነው። ሪዋርዶችን መሰብሰብ። ያንን ደግሞ የሚያሳይ አጭር ቪዲዮ ሚውዚክ እያደረጋችሁ ሊሆን ይችላል። ቪዲዮ ታዘጋጃላችሁ። ያን ቪዲዮ ካስገባችሁ በኋላ ሰሚት አድርጋችሁ ትልካላችሁ ማለት ነው። ወደ ኔክስት ስቴፓችን ደግሞ እናልፋለን ማለት ነው። እዚህ አፕሊኬሽን ላይ ብዙ አይነት ጌሞች አሉ ማለት ነው። እዚህ ጋር እንደምትመለከቱት የሰዎችን ብዛት ያሳያችኋል። የተለያዩ ጌሞች እና እዚህ ጋር ምን ያክል ሰው እየተጫወተባቸው እንዳለ ያሳያችኋል ማለት ነው። እነዚህ ጋር በመግባት በኮይናችሁ ጌም መጫወት ትችላላችሁ ማለት ነው። ጌም ስትጫወቱ ጊፍት አለ። እያንዳንዱ ስታሸንፉ ራሱን የቻለ
የአፕሊኬሽኑም ተጨማሪ ሪዋርዶች አሉ ማለት ነው። ኦልሞስት ሌላ አፕ ላይ እየሰራችሁ ለምሳሌ እነ ፖፕ ላይ ኒኪ ላይ ከሰራችሁ ደሴም ነው፣ የሚለያያቸው ነገሮች የለም። በጣም ጸድ የሆነ አፕሊኬሽን ነው፣ ጀምሩት። በደንብ ታተርፉበታላችሁ። በደንብ የሚገኝበት አፕሊኬሽን ነው። ሶ እኔም ከጎናችሁ ነኝ፣ በደንብ አግዛችኋለሁ። ዛሬ ቪዲዮአችን ይሄንን ይመስል ነበር። በደንብ እንድትጠቀማችሁበት አልጠራጠርም። ከተጠቀማችሁበትና ብዙ ከተማራችሁበት ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። በተጨማሪ ደግሞ እዛ አፕሊኬሽኑ ላይ ምን ገናኝ ይሆናል። መልካም ጊዜ ይሆንላችሁ ባይ